እነዚህ ከኦርቶዶክስ ሲወጡ ሴት ደፍረው ለምሳሌ እነ ሳሙኤል ትዝታው አንዱ ይሄ ኤርሚያስ አለ ሌሎቹ ቤተክርስቲያንን የነበሩ ሰዎች ያለምንም መረጃ ነው የሚከሰኘው። አንተ በቀሲስ ዲበኩሉ ካህን አለመሆን እኮ የተረጋገጠብህ ድቁና ክህነት የሌለህ በኦርቶዶክስ ተዋሕዶ ቤተክርስቲያን ስም ትልቁን መጾረ መስቀል ይዘህ ስትባርክ የተገኘ መሆን የራስ እኮ ካህናትና ዲያቆናት አዋርደውሃል። አንተ እኮ ካህን አይደለም። ሲጀምር አሁን እዚህ ክስ ውስጥ የገባው አንድ ብጠይቀ በቤተ ክህነት አንድ አትመልስልኝም ከኔ ጋር 3 ዓመት ሙሉ አውቃለሁ። ክሱን ተውና ዮኒን የጠራን ለተጠይቀው ጥያቄ መልስ ስጡኝ ነው ያለው። ሌሎች ኦርቶዶክሳን መታ እንትና ሴት አወጣ ምናምን ብለህ ትላለህ። አንተ እኮ ራሱ እኮ የኔ ስንት የምትርመጠመጥ ሰው ልትሆን ትችላለህ። እኔም እየፈለግኩት ምንድን ነው አሁንም የተሳሳተ መጽሐፍ ይሁን ምን ይሁን ይሄንን ነገር የእነሱ ይነግራሉ፣ ይነበባል። ኦርቶዶክስ መልስ አላት ተብሏል። መልስ አንተ ቤት እኔም ልታፈን ዮናስ ከአንተ ቤት ልታፈን እኔም አልናገርም። ምኑ ነው ተናገርክ እኮ እስከ ቪዲዮን ያመጣው አንተ ነህ። በመድኃኒዓለም አንዴ ልጨርስ። ጥያቄያችሁን አደንጋለሁ አልኩ። ጠይቅ፣ የፈለግከውን ጠይቅ። ግን በዚህ መንገድ አይደለም። የተወሰኑ ሰዎችን ለተወሰነ ጊዜ ልንሸውድ እንችላለን፣ ግን እስከ መጨረሻው ውሸት አትቀጥልም። አሁን የኛ የሚባል መጽሐፍ የለም። ምን ተጀመረ መሰለ ዮኒ፣ በጣም በተለይ ተሐድሶ ላይ ቤተክርስቲያን ውስጥ የነበሩ ሰዎች ላይ አሁን ለምሳሌ ዲያቆናት ከነበሩ ድቁናቸውን ሲያፈርሱ ሴት ሲደፍሩ ለምን ሴት ትደፍራለህ በንጽህና በቅድስና ኑር ሲባል ለምሳሌ እንደምታውቁት ወደ ክስና ምን ያገናኘዋል? ስለ ገድላት ነው የምናወራው አይደለ? ስለ ሰዓት ሙሉ ከንፈሩን ሳመው ጣፈጠውም ከላዩ ተጭኖት ነበር ነው የሚለው። ስለዚህ ይህንን መልስ እፈልጋለሁ ለእኔ ብቻ ሳይሆን ለመላው የኦርቶዶክስ እምነት ተከታይ በምን አይነት መልኩ ሊመለስ እንደሚፈልግ እንደምትመልሱት መስዋዕት እፈልጋለሁ። እሺ ወደ ሌላው እንሂድ። አምላክ በአርአያው ለፈጠረው አምላክ በአርአያው ፈጠረው እንጂ ሁኔታው ለማይታወቅ ለስጋ በድን ሰላምታ ይገባል። ለበድኑ ነው፣ ከሞተ በኋላ ነው። ቀደም ታሪኩን አውርታችሁታል? አዎ አውርተናል። ኦኬ እሺ። አባታቸው ዜና ማርቆስን የምትከተል አባታቸው ፄዋ ለጽድቅ ሆይ ከጻድቃን ይልቅ ግርማው እንደሚበልጥ ጻድቃንና ሰማዕታት ዜናውን ስሙ። በእውነት የእግረኛ ገዙን አሳይኝ 11ኛ ቁጥር 11 ነው። ሰላም ለበድነ ስጋ ዘይት አውቅ ይቀርታል ነው እዚህ ጋር ባኒው። እሺ ዮኒ ሰውየው ተገነጣጥሎ ነው ወይ የሚኖረው አሉኝ እኮ። እሺ አንበው እሺ ቀጥል። ወደ ቆንቆት ልቀጥልልስ። በእውነት የእግረኛ መንገድ በየዕለቱ ያልደረሰበት በደብረ ከርቤ ውስጥ ብቻውን ላለ መቃብርህ ሰላምታ ይገባል። መቃብሩም ሰላምታ አለው። የኢየሱስ እና የእናቱ ወዳጅ አባታቸው ፄዋ ለጽድቅ ሆይ እይታው አስፈሪ በሆነ በመቃብሩ ቦታ በቅድስት ሥላሴ ስም ብርሃን ወረደ ይላል። መቃብሩ ስፍራ ላይ ነው ብርሃን የወረደው። በኃይለኛ የመጨረሻ ገጽ ላይ ነኝ። በኃይለኛ መብረቅ አምሳል ክቡርና ልዑል ለሆነ መንሳትህ ሰላምታ ይገባል። የዓይንህ መነጽር ወንጌል የሆነ ከክረምት መብረቅና ነጎድጓድ ይልቅ ለሚያስፈራ እምብርትህ ከክረምት መብረቅና ነጎድጓድ ይልቅ ለሚያስፈራ እምብርትህና ለቁመትህ አካል ሰላምታ ይገባል። የቤተ ክርስቲያን ምሰሶ ምን አለው ኤርሚዬ? የቤተ ክርስቲያን ምሰሶ አባታቸው ፄዋ ለጽድቅ ሆይ በማያልቅ የወልድ መንግስት እንደ ሐዋርያው ጴጥሮስ የሰማይ መክፈቻን ተቀበልክ። የአምላክ አገልጋይ አባታቸው ፄዋ ለጽድቅ ሆይ ለአንተ ምስጋና ይገባል። ኦ ፄዋ ለጽድቅ አባታቸው ፄዋ ለጽድቅ ሆይ በቃል ኪዳንህ ተማጽነናል። ጠላታችንን ከእግራችን በታች አስገዛልን። ባሮክን አመድ ከሆነ በኋላ እንዳዳንከው ጠላቶቻችንን ከፊታችን ፈርተው አፍረው ይሽሹ። ይሄን የመጨረሻ እኔ ሰላም ከሚሰጠው በሰላም ነው። ለምን ብርድ ደግሞ እኮ ከነጎድጓድና ከመብረቅ እኮ በላይ ነው የሚጮኸው። ወዱ ጮሃል ማለት ነው። ተወሰነው ውሳኔ የለም። ዝም ብሎ ማንም እያሳተመ በኦርቶዶክስ ስም እንትን መሸጥ ይችላል።
ዮኒ ትልቁ ላይ ለታብታብ ዮኒ ለታብታብ ትልቁ ላይ ታብታብ እንዲደረግ ትልቁ ላይ ነው። እሺ ወንድማችን እና ቤተክርስቲያን ይሄንን ነገር አታውቀው ይመስለኛል። ቤተክርስቲያን አይታ ይሄን ነገር በስነ ስርዓት አምናበት ምክንያቱም ለትውልድ ትውልድ የሚተላለፍ ነገር ነው። ለረጅም ጊዜ የኖረ ነገር ነው። ስለዚህ ይሄንን ነገር ቤተክርስቲያን ሳታውቅ እንዴት ይሄንን ሊያትሙ ቻሉ? እንዴትስ ሊፈቀድ ቻለ? እንደዚህ አይነት አስነዋሪ ነገሮች፣ እንደዚህ አይነት የማይገቡ ነገሮች የክርስቶስንም የቅድስት ድንግል ማርያምንም ክብር የሚያዋርዱ ዝቅ የሚያደርጉ መጽሐፎች ሲታተሙ እንዴት ቤተክርስቲያን እስካሁን ሰዓት ድረስ ዝም ብላለች? እስካሁን ሰዓት ድረስ የተቀየረ ነገር የለም። በነገራችን ላይ አባታችን ምንም አይነት እናደርጋለን አሉ እንጂ አንድም የተደረገ አንድ ነገር የለም በእነዚህ በገድላት መጽሐፎች ላይ። ስለዚህ በእሱ ጉዳይ ላይ ተነጋግራችሁ ታውቃላችሁ? የሚቀይር ነገር አለ ወይ? የሚተው ነገር አለ? የተባለ ነገር አለ ወይ? የተሰራስ ነገር አለ ወይ? የሚያውቁት ነገር አባታችን? ቤተ ክርስቲያኒቱ እንግዲህ ምናልባት የሊቃውንት ጉባኤው ቤተ ክህነቱ ለሊቃውንት ጉባኤው መርቶ ቤተ ክርስቲያኒቱ በቀጣይነት ለማየት እየተዘጋጀች እንደሆነ እንዲሁም ደግሞ ወደ ሊቃውንት ጉባኤው ሊመረመር እንደተላከ ነው የምንሰማው ያለ ነገር። ግን አሁን ምንድን ነው ቅድም እንዳልኩት ቅዱሳኖችን ቤተክርስቲያኒቱ ቅዱሳኖችን ነው እንጂ የተቀበለችው ልክ 80 አሐዱ እንዳለው ሁሉ ገድሏ በቤተ ክርስቲያን ቢነበብም እንደ ጸሎትም ምዕመናንም ቢጠቀሙበትም በየምዕመናኑ እጅ ደርሷል። እንደዛ ቢሆንም ምንድን ነው በሊቃውንት ጉባኤው ታይቶ ተፈትሾ ተመርምሮ ግን የታተመ ነው ከተባለ በጣም ከባድ ነው። እንደዛ አይደለም። ምክንያቱም ገዳሙ መጀመሪያ በብራና ተጽፎ የነበረውን ስለሆነ እንዳለ ኮፒ አድርጎ የሚተረጉመው በዛ ላይ ስርዋጥ ራሱን የቻለ ስርዋጥ ሊገባ ይችላል። ምክንያቱም መጽሐፍት ለብዙ ነገር ያው ይጻፋሉ። ሁሉም መጽሐፍት ተጽፎ ለተግሳጸ ዚአነ ይላል እና መጽሐፍት ለእኛ መማሪያና መታረሚያ ይጻፋሉ። እኛ እንማርበት ዘንድ እኛን መልካም ነገርን እንረታበት ዘንድ መልካም ነገርን እንይዝበት ዘንድ ይጻፋሉ። ነገር ግን ትንሽ ያው ካለው ነገር ጋር የተጣረሰ ሊሆን ይችላል። ምንም ጥያቄ የለውም። ይህንን ግን ቤተክርስቲያኒቱ አይታ ነው ወይ ያታተመችው? የሊቃውንት ጉባኤው ፈትሾታል አውቆታል ወይ ስንል በእኔ በኩል እንዳላየው ነው ማምነው። ምክንያቱም ካየው ብዙ ነገሮች አሉ። እስቲል አሁን ወንድማችን ከሚያነበው በተጨማሪ ሌሎች በጣም ከዚህ የከፉ ከነገረ ድህነት ጋር በጣም የሚጣረሱ ከእግዚአብሔር ጋር በጣም ሊያጋጩ የሚችሉ ምክንያቱም እመቤታችን እንኳን በቃና ዘገሊላ ልጅን ይኸው እሱ የሚላቸውን ስሙ ነው ያለችው እና እሷም በትህትና ያሳየችን ልጇን ነው። ቅዱሳንም የሰበኩልን እነ አቡነ ተክለ ሃይማኖት እነ አቡነ ገብረ መንፈስ ቅዱስ በሕይወት ዘመናቸው እነ ቅዱስ ጊዮርጊስ እየደወሉባቸው ክርስቶስን ነው ያሳዩን። ምክንያቱም እነ ቅዱስ ጊዮርጊስ እንዲባል እኮ በሰባ ነገስታት ፊት ላይ እኮ ስለ ክርስቶስ የመሰከሩት እኮ በዚያን ሰዓት ባህላውያን ነገስታት መካከል ክርስቶስን የሚናገር ስለ ኢየሱስ ክርስቶስ የሚሰብክ የሚያስተምር በክርስትና ሃይማኖት የሚያምን ሰው ብርቅዬ በሆነበት ሰባ ነገስታት ልክ እንዳሁኑ ሀያላን መንግስታት መሳሪያዎቻቸውን ትርኢት እያሳዩ ተሰልፈው ተሰብስበው ይሄው እነሆ የብረት ምጣዱ የብረት ጫማው የብረት ክርስቶስ የሚመሰክር የክርስቶስን ስም የሚጠራ የክርስቲያን ነኝ የሚል ሰው ሁሉ ይህ ሁሉ መከራ ይደርስበታል እያሉ ስለዚህ አሁን ምንድነው ያሳዩበት በነበረው ሰዓት ያሳዩን ክርስቶስን ነው እና ልመጣልህ ነው የኔ እና ያሳዩን ክርስቶስን ነው ያሳዩን ክርስቶስን እንደመሆኑ መጠን ትንሽ ይጣረሳል። ትንሽ ሳይሆን በጣም ነው የሚጣረሰው። ብዙ በጣም ነው። ልክ ነው። በኋላ ይሆን አንዴ ድርስ ይቅርታ አንዴ ድርስ ማለት ወይንዬ እኔ በጣም ነው የማከብርህ። ጥሩ ነገር አለ። በነገራችን ላይ ሁላችሁንም አከብራችኋለሁ። ሰላም ብያለሁ። መምህራነ ወንጌል መጠየቅና ለምሳሌ እነ ዘማርያምን እነ መዝሙረ ያሬድን አስገብታችሁ መልስ እንዲሰጧችሁ ማድረግ ወይም ሌላ አንድ መምህራነ ወንጌልን ማድረግ ተገቢ ነው። ኢየሱስ ክርስቶስ ምን አለ? የእናንተ ያዩ አይኖች
የሰሙ ጆሮዎች የተባረኩ ናቸው አለ። ሰላም ለዝክረ ስምከ፣ ሰላም ለአይንትከ፣ ሰላም ለአፉኪ የምንለው ለምሳሌ የመልኮች ሰላምታ በአንዴ እና የመልኮች የሚሰጥበት ዋናው ሰላምታ ምንድን ነው? የእናንተ ያዩ አይኖች የተባረኩ ናቸው፣ የእናንተ የሰሙ ጆሮች የተባረኩ ናቸው ከሚለው ከመድኃኔ ዓለም ኢየሱስ ክርስቶስ ንግግር አንጻር ነው። አንድ ነገር ነው። አሁን እኔ በዚህ መጽሐፍ ላይ በጣም በቂ የሆነ ሰፊ የሆነ ማብራሪያ ውስጥ ተውበታል። አንድ ነገር ዮኒዬ ከፈቀድክልኝ መናገር የምፈልገው ምን መሰለህ? ባለፈው ብፁዕ አባታችን ታስታውስ ከሆነ አንዳንድ ሳንሱርድ መደረግ ያለባቸው መጽሐፍቶች አሉ ብለዋል። ምክንያቱም እዚህ ጋር አሁን ከኤርሚያስ ፊት ነው የምነግርህ። ሙሴ የእነሱ ሙሴ አሁን ተሐድሶ ሙሴ የሆነውና አራት አይና የሆኑ ሊቅ እዚህ ከንጉሱ ቅዱስ ላሊበላ አገናኝቻቸው ላይ እሳቸው እጅ ላይ መጽሐፍ ያለና እዚህ ጋር ያለው ሊቁ ይለያያል። የሚገርም ዮኒ ዚቅ ነው። ይኸው እንትን አለ ኤርሚያስ አለ ከሱ ፊት ነው የምነግርህ። ሌሎችም አላችሁ እና ሲነበብ እኛ እጅ ላይ ያለው ሌላ ነው፣ እሳቸው የሚያነቡት ሌላ ነው። እና ምን አይነት ነገር አለ መሰለህ? በተለይ ይሄ ጀሱዊት ሚሽነሪዎች ከገቡ በኋላ ዲያቆናት እንደገና ድቁና ክርስቲያኖች እንደገና ክርስቲያን መቀበል አለባቸው ከተባለ በኋላ በኢትዮጵያ ውስጥ የተበረዙ ነገሮች አሉ። በአንዳንድ መጽሐፍቶች ላይ እዚህ የጸሎት መጽሐፍቶች ላይ አንዳንድ መልስ ሰተንባቸዋል። እና ዩኒዬ አባታችን ምን አሉ መሰለ? መልስ የሚሰጥባቸው መጽሐፍቶች አሉ። ያ ማለት ገድል መጽሐፍ ቅዱሳዊ ነው ማለት አይደለም። ተአምራት ገድላትን የምንመዝናቸው አይደለም። እና በዚህ ላይ ባንመሰረት በጣም ከትልቅ ይቅርታ ጋራ ማለት ነው ፍቃዳችሁ ከሆነና እንደ መንፈስ ቅዱስ ሀሳብ የምታስቡ ከሆነ ሁላችንም አንድ ሆነን መልስ የምንሰጥበት የምንግባባበት ነገር አለ። ግን አንድ ነገር መናገር እፈልጋለሁ። ምንድነው? ስሮ አውት ኦፍ ደ ኤጅ ዮኒዬ፣ ስሮ አውት ኦፍ ደ ኤጅ ዘ ትሩ ኦፍ ጎድ ወርሺፒንግ ኢን ኢትዮጵያ አመታት ከተቆጠረ ጀምሮ አምልኮተ እግዚአብሔር እናት ኢትዮጵያ ውስጥ ተቋርጦ አያውቅም። በህገ ልቦና በህገ ኦሪት እነ ተድባበ ማርያም እነ አክሱም ማርያም በጣም የሚገርማችሁ የኦሪቱን መስዋዕት ይሰዋባቸው የነበሩ ኢትዮጵያ ውስጥ አሉ። ሊሆኒ ማስረጃ መጠየቅ ይቻላል። ልጨርስና አሁን ያለ ዮኒ ቤት ነው። የእናንተ ቤት እኮ አታስወሩኝም። እናንተ ቤት እኮ በብሎክ ነው የምትሸኙኝ አይደል? እንተዋወቃለን እኮ። በጣም ይቅርታ ተጠቀሙበት። አውራ እኮ ተባለ። ተድባበ ማርያም ላይ ሂደህ ማየት ትችላለህ። የኦሪቱን መስዋዕት ይሰዋበት የነበረው ኢማጂን፣ የኦሪት መስዋዕት ይሰዋበት የነበረው ያ ስለ ኦሪት መስዋዕት መቼም አላስረዳችሁም፣ ለእናንተ ስለምታውቁት ነው። ጀነራል ዳርገው ብዬ ነው። እና በህገ ልቦና በህገ ኦሪት የነበረው መስዋዕትን ታውቃላችሁ ኢትዮጵያ። በህገ ወንጌል ላይ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ማየት ትችላላችሁ። ኢትዮጵያዊ ጃንደረባ ሆዝ ሃይስት ኦፍ ዘ ትሬዥር ኦፍ ኩዊን ህንዳኬ የነበረው ሚኒስተሩ ኢትዮጵያዊ ኢየሱስ ክርስቶስን አምኖ በውሃ እንዳልጠመቅ እንዲሁም የእግዚአብሔር ልጅ ነው ብሎ አምኖ መጥቶበታል። አምልኮተ እግዚአብሔር ኢትዮጵያ ውስጥ አልተቋረጠም። ዊዝ ኤክስኪውዝ ምናልባት እዚህ ውስጥ ያላችሁት 30 እና 50 ገፋ ቢል 100 ዓመት ይሆን ቢሆን ነው የእናንተ የእምነት ድርጅት። እውነት እናውራ ከተባለ ምን አለ አንድ ነገር በስሜ ይመጣሉ አለ። እውነተኛው ክርስቶስና ሐሰተኛው ክርስቶስ አለ። እኛ ራይትና ልቦናን የሚያጤስ የሚያስቡበትን ነው የሚሉት፣ ያገናኙታል። ለዚህ መልስ መስጠት ካልቻላችሁ ካላመናችሁበት በኢየሱስ ክርስቶስ ላይ ለምን አንወያይም ማለት ወይስ ዶግማቲክ ኢሹ በሆኑ ላይ ለምን አንወያይም? ዮኒዬ መምህራን ወንጌልን አስገብተ ወይም ከፈለጋችሁም እኔም ቤተክርስቲያንን ባልወክልም ባለችኝ እውቀቴ እና እካፈላለሁ። አሁን የሆነ ገድላትን ድርሳናትን አትቀበሏቸው። በማትቀበሉት ላይ ከምትወያዩ መጀመሪያ ኢየሱስ ክርስቶስ ነው ወይ? ኖ ኤርሚ ስለምንተዋወቅ እኮ ነው። ኤርሚን አይደለም እኮ እኔ ያልኩት። እነ ኤርሚ ጋር የእናንተ ችግር ነው፣ የኔ ነው። አሁን እነ ኤርሚ እየጠየቁ አይደሉም። እኔና ብዙ የኦርቶዶክስ ወንድምና እህቶች በገድላት ላይ ጥያቄዎች አሉን እያልኩ ነው። በጣም ደስ ይላል። ጥያቄዎች መልስ መስጠት አለበት ዮኒዬ። አንተ ብቻ ሳይሆን እኔም እጠይቃለሁ። ግን በዚህ መልኩ አይደለም ዮኒዬ። ኤርሚ ይጨርሳል። አሁን አንተ በጣም የፍትህ ሰውን እንደሆን ካውቃለሁ። ለተበደሉት እንደምትቆም ለእውነት ብዙ ጊዜ ስትቆም አይሃለው። ሰው ነህና ደግሞ ድክመትም አለብህ ዮኒ። ምንድነው ሁላችንም ፍጹማል። ግን እግዚአብሔር በሚያውቀው የተዋህዶ ልጆች ዮኒን እንድትጠሉት አትፈልግ። እኔ አሁን ቀርቤ ነው እያወራሁት ያለው። ስለዚህ ምንድነው መሰለህ ነው ኦኬ። አሁን እኔ
በጣም የምለው አስምር የምናገረው ዶግማቲክ ነገረ ድህነት ላይ ዶግማቲክ ለምሳሌ ኢየሱስ ክርስቶስን ከተቀበሉት ዘሃሎ ወይ ሄሉ ዘመጻ ወካይበ ይመጽእ ቃል ኢየሱስ ክርስቶስ እሱን ቃል አይደለ ያለ የነበረ የመጣ የሚመጣው ክራይስት ኢዝ ዘ ሴንተር ኦፍ ዘ ቸርች ከሆነ ኢየሱስ ክርስቶስ ደሙን አፍሶ ስጋውን ቆርሶ የዓለም ጌታ በጣም ይገርመኛል። በጣም እኔ አሁን እዚህ ውስጥ ያላችሁት ላይ ኖ ዮኒዬ ለመሰ እነሱ የሚጠሩት ኢየሱስ ክርስቶስ እነሱ ሳይሆኑ እኔ መረዳት የምፈልገው የኦርቶዶክስ ልጆች በገድላት ካላመናቸው ኦርቶዶክስ አይደላችሁም እየተባለን ያለን ገድላት ቀበል ኦርቶዶክስ አይደለም እየተባለን ነው። ለዚህ መልስ ልስጥ ደግሞ ጥያቄ ሲጠየቅ በስነ ስርዓት ይሄ ጥያቄ ይሄ ነው አሁን ይዘውልኝ የመጡት ለእኔ ነው። ይሄንን ጥያቄ እንዴት ነው የሚመለሰው? መልሱን ነው ነው የምፈልገው። ስለ ክርስቶስ መነጋገር የምትፈልጉ ከሆነ እሱ ችግር የለብኝም። እናንተ መድረክ ፈጥራችሁ መወያየት ትችላላችሁ። በገድላት ግን ማመን አብዛኛው ኦርቶዶክስ ማመን አለበት የሚባል ጥያቄዎች አሉ። ኦርቶዶክስ የምትከተለው የምትመራበት ነው አይደለም? ሀሳብ ግን ጨርስ ሆን ልመልስልህ ነው። ስጨርስ አብራ የምትመራበት አብራ የምትከተልበት ነገር ስለሆነ አብዛኛው ኦርቶዶክስ ልጆች ይሄ ጥያቄ አለ። ይህንን ጥያቄ ስጠይቅ ከእነሱ ጋር ያላችሁን ችግር ነው እየነገርከኝ ያለው። ስለ እነሱ አይደለም እያወራ ያለው። ስለ እኛ ገድላቱ ለምንድን ነው የሚጠቅምን? ምንድን ነው ጥቅሙ? ያለው ከመጽሐፍ ቅዱስ ጋር የሚጻረር ነው። አብዛኛው ገድላት ያለው የሚጻረር አይጻረርም ካላችሁ ከእናንተ ነው እያመጣው ፖስትና አይ ከዚህ ጋር የተለያየ ነው ብላችሁ እናንተ መልስ ስጡኝ። እኔ እሱ ነው ፍላጎት። አንድ ፍቅረ ማርያም ከመናገር በፊት ቅድም ስትናገር አላችሁ እኔ ታውቃለህ ኤርሚያስም ማርያም ልጨርስ ፕሊዝ። የገድላትን ጥቅም ያስረዳውና እኔ ላውራና ታወራለህ። ሰማን አይደል? ከዛ ሊሆን ነገሮች በአንተ አይምሮ ስላልሄዱልህ ነው አይደል የምታቆርጠኝ? እባክህ ፕሊዝ እባክህ። እሺ ምንድነው ቅድም ዮኒ ምንድነው ያለው? ከላሊበላ አካባቢ እሱ ከሚኖርበት አካባቢ አንድ የጉባኤ መምህር የሆኑ መምህር ናቸው። የቤተክርስቲያን መምህር አስገብቶ እኔና መርጌታ ሰረቀ በነበርንበት ቦታ ላይ ገቡ። እሱ ገባ። ከዛ አንድ መምህር አሉ አለ ከኔ ጋር ይነጋገሩ ብዬ ጀመርም አለ። በዘፍጥረት መጽሐፍ መላእክት መቼ እንደተፈጠሩ የእግዚአብሔር ቃል ይናገራሉ። ዘፍጥረት መጽሐፍ ምዕራፍ 1ን መሰረት አድርገው ሲናገሩ መረጃ አምጡ ብለን ስንላቸው አንድም አላመጡ። የተቀዳ ቪዲዮ ስለሆነ ማለት ነው። ከዛ መርጌታ ሰረቀ መጥቶ ከኔ በኩል እየተናገረ በነበረበት ሰዓት ላይ አሁን ቅድም እኛ የያዝነው መጽሐፍና እሱ ይዞት የመጣው መርጌታ የያዘው መጽሐፍ የተለያየ ነው አለ። አዎ የተለያየ ነው። ሁለቱም መጽሐፍ ግን ያለው ዮኒ የአብርሃም አምላክ ምስክር ነው። ሁለቱም መጽሐፍ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ፍቅረ ማርያም የሚያውቀው እጁ ላይ ያለውን ዝክረ ቃል የሚለውን መጽሐፍ ነው። በቅርብ ነው የታተመው በ2014 ወይ በ2013 አካባቢ ዝክረ ቃል ነው ይዞ የመጣው። እኛ ይዘን የመጣ ነው መጽሐፈ ዚቅ የሚባለው ነው። ዚቅን እሱ አያውቀውም፣ መርጌታና ግን መርጌታው ያውቁታል። እንደውም በጎንደር ጉባኤ ትምህርት ቤት ሁሉ ጭምር የሚተዋወቁ ሰዎች እንደው ሳይሆኑ እንዳልቀረ ሲነጋገሩ ነበር። ስለዚህ መጽሐፈ ዚቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የለም ብለህ ካልክ አንተ በዚህ 5700 ሰው ፊት እየዋሸ ነው ማለት ነው። መጽሐፈ ዚቅ ዝክረ ቃል ተብሎ እንደ አዲስ ወጥቷል። ዝክረ ቃል አንተ ያመጣው ዝክረ ቃልን ነው። መርጌታ የያዘው ግን ከድሮ ጀምሮ የነበረ መጽሐፈ ዚቅን ነው። አዎ ከተስተካከለ እኮ በጣም መልካም ነገር ነው። አልተስተካከለም መጽሐፉ አልተስተካከለም። የተወሰነ ነገር ተጨምሮ የተወሰነ ነገር ተቀንሶ አለ። ግን የመጀመሪያው ዝክረ ቃል ሳይሆን መጽሐፈ ዚቅ ነው። አሁን ግን እሱና መምህሩ ይዘው የመጡት ፍቅረ ማርያምና መምህሩ ይዘው የመጡት ዝክረ ቃል ነው እንጂ መርጌታው አልዋሸም፣ እኛም አልዋሸንም። ውሸት የለም። አሁን እያልክ ያለው አንተም የያዛቸው መጽሐፍ አለ። በአዲስ ደግሞ ካተሙትና የተወሰነው ከገባ እኮ አሻሽለውታል ማለት ነው። መጽሐፉ ሁለቱም ኤርሚ ከይቅርታ ጋር አሁን አክብሬ ነው ማውራት። ትናንትና አከብርሃለሁ፣ ከዮኒ ፊት ደግሞ በጣም አከብርሃለሁ። ለምን እውነት እንድትወጣ ስለምፈልግ። መምህሩ ሊቅ ናቸው። የሚገርምህ ጎንደር ያልዞሩበት የትምህርት ቤት ያልዘረጉት ጉባኤ ያልተማሩበት ወንበር የለም። እና በጣም የደነቀኝ ነገር ምን አሉ?
ሙሴ ይቅርታ፣ እኔ መርጌታ አልላቸውም። ለምን ከቤተክርስቲያን ከወጣ አንድ ሰው ዲያቆን ከነበረ ዲያቆን አይባልም፣ ካህን ከሆነ ካህን አይባልም። ሙሴ ይቅርታ፣ ለምን ቤተክርስቲያን እንደ ቀኖ ነው ማለት ነው። እናንተ አመሰግን እና ቀረ እንዳይላችሁ ጀምር። ሙሴ አይደለም መጀመሪያ ሙሴ አይደለም። ቆይ ፕሊስ እባክህ አትሳሳት። እንደፈለግ አይደለም። የሰው ስም አላግባብ አትጥራ። ሙሴ የሚባለው መርጌታ ሙሴ ሌላኛው ወንድሜ ነው። ቆይ አትሳሳት። አሁንም ላረመት ሙሴ ሳይሆን ይሄኛው መርጌታ ሰረቀ ነው የሚባለው። መርጌታ ሙሴ ሌላኛው ከማጋገ እኛ ጋር ላይ ያኔ አባታችን ጋር ሲያወራ ሰረቀ ነው ሰረቀን በለው። ኦርቶዶክስ የሰጠችውን ስም ሲወጡ ከዛ የኦርቶዶክስ ስማቸውን ይዘው መውጣት የለባቸው። የራሳቸውን ወንጌል ነው መስበክ ያለባቸው እና በዛው ስም ይቀጥላሉ ማለት አይደለም። እና ምን አሉ መሰለህ ዮኒ፣ እግዚአብሔር ይመስገን ሲጀምር በክህነት አይደለም የሰጠቻቸው፣ ተምረው ነው። እኔ ከወጣለሁ ከወጣው ከእውነት ትወጣለህ። እውነት ከእናንተ ውስጥ ትወጣለች። እውነት የሚናገር ሰው ውደደው። እስኪ እባክህ አንዴ ይናገር እና ልናገር እድል ውስጥ ቆይ ኤርሚ አንዴ ይናገርና አስረዳኝ። ሰምቻለሁ፣ በደንብ ሰምቻለሁ። እሱ ደግሞ ምንድን ነው እያለ ያለው መስማማበት ከአንድ አሁን ለምሳሌ ከፕሮቴስታንት ወደ ኦርቶዶክስ ሲመጣ ፓስተር ከነበረ ስሙ ወይም ደግሞ ነቢይ ከሆነ ስሙ ኦርቶዶክስ ውስጥ ነቢይ አይሆንም፣ ሌላ ስም ነው የሚሰጠው። ስለዚህም ከኦርቶዶክስ የሚወጣ ማንኛውም ከኦርቶዶክስነት ወደ ሌላ ሲሄድ እንትኑን መሪጌታነቱን ቄስነቱን ወደ ሌላ አይሻርም። መሪጌትነቱ አይሻርም። ቆይ መሪጌታነት አይሻርም። የሚሻረው ክህነት፣ ድቁና እና ክህነት ነው የሚሻረው። ጵጵስና እና ምንኩስና ነው የሚሻረው እንጂ መርጌትነት ተምሮ ያገኘው ስለሆነ ማንም የሚነጥቀው ማንም የሚወስድበት አይደለም። እና ፕሮቴስታንት ጋር ሰዓታት ይቆሙበታል። ይህንን እንኳን ሳታውቅ ነው ፍቅረ ማርያም ዝም ብለህ የምታወራው ማለት ነው። አንዘራረጣጣት ብጠይቅ እኮ መልስ አትመልስም። ቅድም ጥያቄ አለ ብዬ ነበር፣ ከተፈቀደልኝ ልጨርስ ሀሳቤን። ትጠይቃለህ ሀሳብ ላይ ይግባቡና አናሳቸው እኛ ጋር ያለው መጽሐፍና እሱ ጋር ያለው መጽሐፍ ተለያየ። እንዴት የኛ የሚባል የፕሮቴስታንት የለውም። ማንኛውንም መጽሐፍት ከዶግማ ከቀኖና ከትውፊት እነዚህ አዋልድ መጽሐፍቶችን ያላት የቤተክርስቲያን ራሷ ቤተክርስቲያን ነች መልስ የምትሰጠው። ዮኒ አንድ እናንተ የምትጠይቁት ጥያቄ በመጀመሪያ አደንቃለሁ። ዮኒ ሊስን ቱ ሚ ኤርሚያስ በጣም አደንቃችኋለሁ። አሁንም ጠይቁ። ቤተክርስቲያን መልስ አላት። ግን ቤተክርስቲያን ደግሞ እንድትመልስ መምህራነ ወንጌል ትልልቅ መምህራኖችን ዮኒዬ እኔ ጋብዝልሃለሁ፣ አስገብተህ እዚህ ቦታ ላይ እንዲህ ይላል። እንደው ዘማርያምን ጥራው ፍቃድ ከሆነ ኤርሚ ዘማርያም ወንድሜ ላኩለት አንድ ጊዜ በአጋጣሚ። ከዚህ በፊት ብዙ መልስ የተሰጡ ስላሉ የተወሰኑ ሰዎችን ለተወሰነ ጊዜ ልንሸውድ እንችላለን፣ ግን እስከ መጨረሻው ውሸት አትቀጥልም። አሁን የኛ የሚባል መጽሐፍ የለም። ምን ተጀመረ መሰለ ዮኒ፣ በጣም በተለይ ተሐድሶ ላይ ቤተክርስቲያን ውስጥ የነበሩ ሰዎች ላይ አሁን ለምሳሌ ዲያቆናት ከነበሩ ድቁናቸውን ሲያፈርሱ ሴት ሲደፍሩ ለምን ሴት ትደፍራለህ በንጽህና በቅድስና ኑር ሲባል ለምሳሌ እንደምታውቁት ወደ ክስና ምን ያገናኘዋል? ስለ ገድላት ነው የምናወራው አይደለ? ውስጥ ግዕዝ የሚማሩ ግዕዝ እናውቃለን የሚሉ ነገር ግን የቤተክርስቲያን እውቀት የሌላቸው ሰዎች በራሳቸው የራስ ቤት ሲሆን አንተ በቀሲስ ዲበኩሉ ካህን አለመሆን እኮ የተረጋገጠብህ ድቁና ክህነት የሌለህ በኦርቶዶክስ ተዋሕዶ ቤተክርስቲያን ስም ትልቁን መጾረ መስቀል ይዘህ ስትባርክ የተገኘ መሆን የራስ እኮ ካህናትና ዲያቆናት አዋርደውሃል። አንተ እኮ ካህን አይደለም። ሲጀምር አሁን እዚህ ክስ ውስጥ የገባው አንድ ብጠይቅህ በቤተ ክህነት አንድ አትመልስልኝም ከኔ ጋር 3 ዓመት ሙሉ አውቃለሁ። ክሱን ተውና ዮኒን የጠራን ለተጠየቀው ጥያቄ መልስ ስጡኝ ነው ያለው። ሌሎች ኦርቶዶክሳውያን መተህ እንትና ሴት አወጣ ምናምን ብለህ ትላለህ። አንተ እኮ ራሱ እኮ የኔ ስንት የምትርመጠመጥ ሰው ልትሆን ትችላለህ። እዚህ ውስጥ አትግባ ብራዘር። አንተ ራሱ ካህን እኮ አይደለም፣ መምህር አይደለም፣ ዲያቆን አይደለም። ቀሲስ ዲበኩሉ ናቸው ያጋለጡ፣ የራስህ ካህን ማለት ነው። ሁለተኛ እንደዚህ እንዳታጭበረብር ብለው ነው ያሉ።
ካህን ሳትሆን ክህነትን ሳትቀበል በትልቅ መስቀል ምድርን እባርካለሁ ምድርን እረግማለሁ እያልክ ስትል የነበረበት ቪዲዮ አለ። ዳይቨርት አታድርግ። የተጠየቀውን ጥያቄ ዮኒን የጠየቀው ለዮኒ መልስ። እዚህ ለሚወጣው ለመረበሽ ካልሆነ በስተቀር ሌላ አይደለም። ሶሪ ዮኒ። ዮኒ ጥያቄ መጠየቅ ይችላል። ያለውም መምህር አይደለም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ፍቅረ ማርያም ቪዲዮ ልናሳይ እንችላለን። ይሄንን አረጋግጠው አገናኝተው ተናግረውበታል። ቪዲዮን አሳየኝና ነገሩን እንቋጨዋለን አይሻልም? የቀሲስ ዲበኩሉን ፍቅረ ማርያም ላይ የተናገሩትን አንቶ ቪዲዮ ወገኖችን ብዙ ቪዲዮ አለኝ። እስቲ ልፈልገው አንዴ። ኦኬ ጠብቁ። እስከዛ ጥያቄ መጠየቅ ይችላል። ኦኬ ትችላለህ። ቀደም ሲናገር ፍቅረ ማርያም ከተናገረው ላይ ነው። መጀመሪያ ግን ከዛ በፊት ዚቅ ተስተካክሏል የተባለው ውሸት ነው። ምክንያቱም ዚቅን ቤተክርስቲያኖች ድጋሚ አላሳተመችው። እውነት ነው፣ ሁለት ዚቅ አለ። አንደኛው እንዳለ ዝክረ ቃል ደረጃ አንረመድ። እውነትም ማፈን ይቻላል። አንዴ ቆያ ልናገር። ሳልናገር እያፈናችሁ ነው። ስላልገባኝ እኮ ነው ወንድም። አንዴ ልናገር። ሊሆን አድርጋችሁኛል። ስለኔ ቤተክርስቲያን ያሳደገች ስልጣኔ ስለግለሰብ አላወራም። ሀሳብ አሁን ስለ አንዴ ለማምታታት ሚዩት አድርጌ ነው ስሰማ የነበረው። አንተ ስትናገር እባክህ የራሳችሁ ፕሪንተር አላችሁ ይችላሉ የምትሉ ጠንቋዮችንና እውነት አንዴ እስቲ አውራና እስቲ ቆይ እውነት አንዴ ሚዩት አንድ ሰው የነበረ አውራ በኋላ መልስ ስጡት። እግዚአብሔር ይስጥልኝ። ዮኒ ስላሴ እስከ መጨረሻ የጠበቀ እናንተን ለቢስታችሁ ይኸውልህ ዮኒ፣ የሚደንቅህና የሚገርምህ ነገር የራሳቸው ፕሪንተር ቤት አላቸው። እነዚህ ከኦርቶዶክስ ሲወጡ ሴት ደፍረው ለምሳሌ እነ ሳሙኤል ትዝታው አንዱ ይሄ ኤርሚያስ አለ፣ ሌሎቹ ቤተክርስቲያንን የነበሩ ሰዎች ያለምንም መረጃ ነው የሚከሰኝ። ሆኒ ፐርሰናል ሚስጥር እንደማወጣ ስለምታውቁ አፋፌን ትሉ ያላቸዋል አሉ። አሁን ግራ ይገባኝ የራሳቸው ፕሪንተር አውጣ ሲተልቁ ላይ ያለው ቪዲዮን አውጣ። የራሳቸው ፕሪንተር አላቸው። ያለው ፕሪንተሩን አውጣ አውጣ ትልቁ ላይ ያለው ቪዲዮ እየከፈት የደፈርንበትን ፕሪንተሩ ያለበትን አውጣ። የት አካባቢ ነው ፕሪንተሩ የሚገኘው? የት አካባቢ ነው የሚገኘው? አዲስ አበባ ከተማ። በዛም በራስህን ቤት አብደህ በዮኒ ቤት አብደህ እንዴት ትሰጥ? ያው ተናገር። የቱ አካባቢ ነው ፕሪንተሩ የሚገኘው? ለአንድ ቀን እስኪ ሰው ለመሆኑ ሰው ሁነህ ስማና፣ ከዛ በኋላ ተናገር። የቱ ጋር ነው የሚገኘው እኮ ነው ብዬ የምልህ ተናገር። ፕሪንተሩ እጃችሁ ላይ ነው። ስለዚህ ምን ያደርጋሉ መሰለህ ዮኒ፣ ቤተክርስቲያን የማትለው የማትሰብከውን ነገር ግዕዝ የተወሰነ ስለሚሞክሩ ያስገባሉ። ከዛ መጨረሻ ላይ ምን ያደርጋሉ መሰለህ? ለክስና ለእንትን እንዲመቻቸው ቤተክርስቲያን እንዲህ ትላለች። አሁን ሰዓት ትሰጠኛለህ ከምሽቱ 3 ሰዓት ከተመቸህ ዮኒ፣ እንዴት አድርገው የሚገርምህ ትክክለኛ ያልሆነውን የቤተክርስቲያን መጽሐፍ ላይ የሌለውን እንዴት አድርገው ፕሪንት እንዳደረጉ እነዚህም በሙሉ ሰብስቤ እመጣለሁ። ሻርፕ 3 ሰዓት ላይ እድል ከሰጠኝ አንድ። ሁለተኛ ደረጃ ደግሞ ስሮ አውት ኦፍ ኤጅ ትሩ ኦፍ ጎድ ወርሺፒንግ ከተመለከ በህገ ልቦና፣ በህገ ወሪት፣ በህገ ወንጌል እውነተኛው አምልኮተ እግዚአብሔር ኢትዮጵያ ውስጥ ካልተቋረጠ 50 እና 30 ዓመት የማይሆናችሁ የእምነት ድርጅቶች በስሜ ይመጣሉ ያላችሁ በስሙ የመጡት እንዴት ከእውነተኛው ኢየሱስ ክርስቶስ ጋር ራሳችሁን ልታወዳድሩ ደፈራችሁ? ታስ ጨረሱ። የሽልጥ ማሰሪያ ፍጥነዋል። እንደዚህ ጨምቄ ነው ማወራህ። እንደዚህ ገብቷል። ቅርብ ጊዜ ኢየሱስ ክርስቶስ ለስንት ሺህ ዓመት አሁን አንተ የምታቻቸው ገድላት የአንተ እምነት ሪፎርም ከማድረጉ በፊት የነበሩ ናቸው። እኔ እኮ አሁን አንተን ጥያቄ ብጠይቅ አትመልስም። ለዛም ነው ማጠይቅህ። ለምን? መልስ ስለሌለህ ማለት ነው። ቤተክርስቲያን ግን ለሚጠየቀው ጥያቄ መልስ አላት። ጥያቄያችሁን አደንቃለሁ አልኩ። ጠይቅ፣ የፈለግከውን ጠይቅ። ግን በዚህ መንገድ አይደለም ዮኒ። መምህራን በሌሉበት አሁን ተው፣ እኔን እንደፈለግ ውቀጠኝ፣ እንደፈለግ ፍለጠኝ፣ ተው። እኔን ስልጣኔንና ክብሬን እንዴት እንደምኖር ለእኔ ተውልኝ። አሁን ጥያቄው ስለኔ ስላልሆነ ማለት ነው። ቀሲስ ዲበኩሉ ያልከው ቅንብር ነው። አምጣው ቪዲዮውን። እዛ ውስጥ የምጠይቅ ጥያቄ አለኝ። ቅንብር ስለ ግብረ ሰዶማውያን ኢትዮጵያ ውስጥ መግባት ስለሌለባቸው ያስተማርኩትን የዛሬ 3 ዓመት በፊት እና በኢትዮጵያ ውስጥ ከ300 ዓመት በላይ መስቀሎች አሉ የሚሉ የመስቀል አይነት እነዚህን አቀነባብረው አምጥተው እኔ ላይ ለጠፉ። አይ ነው ከጀርባዬ እንደምትወጡ ግን ከጀርባዬም ከፊቴም ፈጣሪ ነው። በዚህ አታሸንፉኝም። ግን
አንድ ጌታ ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት። አንድ ጌታ ከሆነ ከእውነተኛው ኢየሱስ ክርስቶስ ከኦርቶዶክስ ጋር ተደምረህ ነው ማምለክ ያለብህ እንጂ ሌላ እምነት 55,000 ዲኖሚኔሽን እዚህ ጋር ለኢየሱስ እንዘንጥ። ኢቨን እዚህ ውስጥ ያላችሁት እንኳ በዶግማ በኢየሱስ ክርስቶስ እንኳ አትስማሙ። ግማሹ ቁርባን ይቀበላል፣ ግማሹ ደግሞ ቁርባን ለድህነት አይልም፣ ግማሹ ጥምቀት ይቀበላል። እርስ በርስ ሳትጣራ ቤት ውስጥ ያለውን ነገር ስንት በማስቲካ እናስረግዛለን፣ ባንክ ቡክ ላይ ይህን ያክል ብር ኢየሱስ አስገባለ እያል እርስ በርስ ያልተስማማ ፓስተር ኦርቶዶክስን ለመውጋትና ኦርቶዶክስን ለመብላት ስትል እውነተኛውን የኢየሱስ ክርስቶስን እሱ ግንድ ነው እነሱ ቅርንጫፎች ናቸው እንዴት ልትመጣ ቻልክ? ቅድም የሆነ ጥያቄ ጠይቆኝ ነበረ። ለምሳሌ ገድላት ለምን ይጠቅማሉ አሉ። አንድ መጽሐፍ አለ። አሁን አዋልድ መጻሕፍቶች ናቸው። ገድል እኮ ሐዋርያው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ አለ፣ ሩጫዬንም ጨርሻለሁ አለ። እንዴ እያንዳንዳችን እንኳ ገድል አለን። የቅዱሳኑ ገድል ዮኒ ለምን እንደሚጠቅም ታውቃለህ? ለምሳሌ እኔ የምኖርበት ጋር የስውሩ ንጉሥ ቅዱስ ላሊበላ ወታደሮች የአንድ ምስኪን በሬን ይበላሉ። ማን ይሰማል? ቅዱስ ላሊበላ ይሰማል። ከስልጣኑ ነው ያባረረው። አንድ በሬ ተበልቶ ማለት ነው። አየህ፣ መሪ ነው። ለአንድ ዓመት ሱባኤ ይዞ አልቅሶ ነው እንደገና ወደ ስልጣኑ የተመልሰው። መሪዎች የቅዱሳንን ገድል ሲያነቡ ይማራሉ። ህዝቡ እንዴ 24 ሰዓት እኮ ሲጸልዩ እነ ተክልዬ እና አቡነ ገብረ መንፈስ ቅዱስ 24 ሰዓት ሲጸልዩ እጃቸውን እኮ ከዘረጉ አያጥፉም፣ ምግብ አይበሉም፣ ወደ መላእካዊ ባህሪ ሂደዋል። ስታይ ቆመህ አባታችን ማለት ያልደፈርክ ሰው ትበረታለህ። ገድላትና ድርሳናት እኮ እንድትማርበት እንድትጠነክርበት ነው። ገድላትና ድርሳናት ላይ ችግር ሊኖር ይችላል፣ የቃላት ግድፈት ሊኖር ይችላል። የምን ያነ በሊቃውንት እንጂ በአንተ አይደለም። አንተ እኮ ዲያቆን ነኝ ብለህ እኔ እኮ አሁን ብጠይቅህ አትመልስልኝም። ዲያቆን ነኝ ስላል እኔ ብጠይቅህ አትመልስም። ለምን አልነበርክም? ከውስጥ ቤተክርስቲያን የማታውቁ ሰዎች እዚህ ቦታ ላይ እንደዚህ ይላል፣ እዚህ ቦታ ልትከሷት አትችሉ። ገብቶሃል? ይካንስ አትችልም። ለስንት ሺህ ዓመታት ያለ ውሃው በጣም ይቅርታል። እዚህ አንድ ማሳይ መጽሐፍ ነኝ ዮኒ በጣም ቆይ በመረጃ ነው ዮኒ ደቂቃ ተይዞ አንዴ ይቅርታ አድርጉልኝ። ይታያል ዮኒ? አዎ ይታያል። ብሂል ሀልወቱ ለአብ እምቅድመ ዓለም፣ የአብ አኗኗሩ ከዓለም አስቀድሞ ነው። ጊዜ ስለሌለ ላሳጥሮ ነው። ከሀ እስከ ፓፓፔል የአምላክ ስም እስከ ከሀ እስከ ድረስ ትርጉም አለው። የት? ኦርቶዶክስ ላይ 18ኛው ክፍለ ዘመን ቬቶመን ከመነሳቱ በፊት ቅዱስ ያሬድ 5ኛው ክፍለ ዘመን ላይ ኖታዎችን በዜማ ግዕዝ፣ ዕዝል፣ አራራይ በዜማ ቀምሮ የሰራባት ቤት ድንጋዮች አፋውቶ ይናገራሉ እንዳለ ዛሬ ታውቃላችሁ። የቅዱስ ንጉሥ ላሊበላ ስራ ያየ ሰው ፕሮቴስታንት መሆን አይችልም፣ ወይም ሌላ እምነት ሙስሊም። ለምን? ድንጋዩ ራሱ መድኃኔዓለም፣ አማኑኤል፣ ኢየሱስ እያለ ቤተ ጊዮርጊስ አይታችሁታል። የግሸን ተራራው ሳይቀር ግማደ መስቀሉ፣ የኢትዮጵያ መዛግብት በሙሉ ተወውና አፈር ለምሳሌ ኢየሱስ ክርስቶስ አፈሩን ቀባና በግንባሩ ሂድና በሰሊሆም መታጠቢያ ታጠባ ነው። ውሃው ጸበል ሁኖ የትም ቦታ ላይ ካንሰር፣ HIV ቫይረስ ሙስሊሞችም ፕሮቴስታንቶችም ሳይቀር እየመጡ የሚጸበሉባት አምልኮ ለምን የመንፈስ ቅዱስ ቦታ የሆነችን ቤት በተወሰኑ ሰዎች ተመዞ ርዕስ እንደዚህ ሊባል አይችልም። ቅዳሴዋን ተመልከት ዮኒ፣ ፎርቲናና ፎራ ተመልከት። ራስህ ኤርሚያስም ትቀበለዋለህ። ብዙ ጊዜ ስትል ሰምቻለሁ። ክሊና አካል ካደለ በስተቀር ቅዳሴዋን እየው እንዴት እንደሚገርም፣ ዜማዋን እየው፣ እንደው ምስጋናዋን፣ አምልኮቷን እየው፣ ስውራኖቿን እየው፣ ቅዱሳኖቿን ገዳም ላይ በሳምንት አንዴ የሚበሉ አሉ። በጣም የሚገርም ወደ አለመብላት የተሸጋገሩ አሉ። ቅዱሳን የበቁ ሱባኤ የሚይዙ በቀን ትንሽ ጥሬ እየበሉ የሚጸልዩባት ቤት ነች። ማን? ኦርቶዶክስ ተዋህዶ። እና በዚህ አይነት መንገድ አይደለም ኤርሚ። ጥያቄ እንኳን ካላችሁ አትጠይቁ አላልኩም። ጥያቄያችሁን አደንቃለሁ ብያለሁ። ዮኒም አደንቃለሁ ጥያቄያችሁን። ግን መምህራን ወንጌል መምህራን ቀርበው ቁጭ ብለው ነው መነጋገር ያለብን ነው። አመሰግናለሁኝ። እግዚአብሔር ያክብርልኝ። ኤርሚ እንግዲህ አንተ ተራ ነው ወይ ደግሞ የሌላ ወንድማችን አርነት ያወጣል ሊሆን ይችላል። ለሌሎች እድል ስጣቸው። እኔ የምለው ቢኖረኝም ግን ወንድሞቼ ይናገሩ። እውነት አርነት ያወጣል ወንድማችን። ተባረኩ። በጣም እና ማሳየው ነገር ከሄደ ችግር የለም። ቅር ካለ ልጀምር። እየተነጋገርን መንፈሳዊ ነገር ነው ብለን የምናስብ ከሆነ እዚህ በጣም ብዙ ሰዎች ካስቀመጥን
ደግሞ መንፈሳውያንን ብለን ካሰብን ደግሞ እኛ አንተ ተሳስተሃል ወንድም ዓለም ተመለስ የምንል የምንገስጽ ሰዎች ከሆንን ሴት ደፍራችሁ የራሳችሁ ማተም ያላችሁ የቤተ ክርስቲያንን የማታውቁ በማስቲካ የምታስረግዙ 50 ሺህ ቦታ የተበጣጠሳችሁ ብጠይቃችሁ ማትመልሱ የሚል ከአንድ መምህር ተብሎ እንደው ስም ከተሰጠው ሰው የማይጠበቅ ንግግር በመሆኑ ትንሽ ደብሮኛል። ሌላው ጥያቄው ስለኔ ስላልሆነ አለ። ጥያቄው ስለኔ ስላልሆነ ብሎ ግን ሴት ደፍራችሁ ማለት ምን ማለት ነው? ትንሽ እንደው ፍቅረ ማርያም 3 ዓመት ሆኖኛል እዚህ ሚዲያ ላይ ሳቅህ ትንሽ ብሰል እባክህ ብጠይቅህ አትመልስም ስትል ነበር እና እኔ ደግሞ እስኪ እንግዲህ የለህም እኛ አንመልስም። እሺ እኛ መልስ የለንም ይከብደናል። ግን እኔ ጥያቄ አለኝ። ቅድም ከተናገርከው ላይ ጥያቄ አለኝ። ጥያቄን ከማቅረቤ በፊት ግን ስለዚህ ቅድም ጀምሬ የነበረው ልናገር። ዚቅ 2 ጊዜ ታትሟል። እውነት ነው። አንደኛው ሙሉ በሙሉ በግዕዝ ነው። ሁለቱም ሙሉ በሙሉ በግዕዝ ነው። አንደኛው በቅርብ ጊዜ የታተመ ዝክረ ቃል የተባለው ነው። ዝክረ ቃልን ያሳተመው ግን ግለሰብ ነው። ዝክረ ቃልን ያሳተመው ግለሰብ ነው። ስለዚህ ቤተክርስቲያኒቱ ብሎ ማውራት ትክክል አይደለም። የግለሰብ ስራ ነው። ግለሰብ ነው ማስተካከያውን ኢቭን ካደረገ ያደረገው ግለሰብ ነው። ቤተክርስቲያኒቱ አይደለችም። የአንድ ሰው ስራ ነው። ስለዚህ ይሄ ውሸት ስለሆነ እንዳይደገም ለማለት ነው። ገድላትና ድርሳናት ለትምህርት ናቸው ብሏል። ገድላትና ድርሳናትን በተመለከተ እዚህ 6000 በላይ ሰዎች አላችሁ። የምንቃወምበትን ምክንያት በግልጽ እንድታውቁልን እንፈልጋለን። እኛ አሁን ቤቴን ካሜራ ከፍቼ ማሳየት እችላለሁ። በርካታ መጽሐፍቶች አሉኝ። የታሪክ የግለሰቦች የመንግስቱ ኃይለማርያም ታሪክን አንብቤያለሁ አለኝ ቤቴ። እንግዲህ ፖለቲሻን ነው፣ በበጎ ስሙ የማይነሳ ሰው ነው ምናምን የሚወዱት በጣም ሰዎች እንዳሉ የሚጠሉት ብዙ ሰዎች ያሉት ሰው ነው። የመንግስቱ ኃይለማርያም ታሪክ 2ቱንም መጽሐፍ ራሱ የጻፋቸውን አንብቤያለሁ አለኝ። ገንዘቤን አውጥቼ ገዝቻለሁ። ለምንድን ነው የመንግስቱን መጽሐፍ የማነበው? እንዴ ገድል እቃወም የለ እንዴ? ገድል እየተቃወምኩ እንዴት የመንግስቱን መጽሐፍ የማነበው? ከወንጌል አርበኞች መካከል ትልልቅ ሰዎች የምላቸው ታሪክ አለኝ በወንጌላውያን። እንዴ ገድል እየተቃወምኩ እንዴት የግለሰብ መጽሐፍ አነባለሁ? ይሄ ትክክል አይደለም እኮ ይጣረሳል ትለኝ ይሆናል። እኛ ገድላትን የምንቃወመው ታሪክ ስላለው አይደለም፣ የሚያስተምር ነገር ስለሌለው አይደለም። አሁን ወንድማችን ቅድም ምን ብሏል? በጸሎት እንድንበረታ ያስተምራል። እነሱ ሳይበሉ ሳያጠጡ እጃቸውን ከዘረጉ ሳያጥፉ ሲጸልዩ አሳይተውናል እና እኛ በጸሎት እንድንበረታ ያስተምራል። እውነት ነው ያስተምራል። ታዲያ ለምንድን ነው የምንቃወመው? የመጀመሪያው ነገር ታሪክ የተጣረሰ ታሪክ አለው። ግድ የለም እሺ፣ ታሪኩን እሱ ለታሪክ ምሁራን እንተዋለን። ሁለተኛው ነገር ከቃል እግዚአብሔር ጋር የማይስማማ ነገር አለው። ሶስተኛውና ትልቁ ገድላትን ነው የምንልበት ምክንያት ሰዎችም አትስሙ እንዲህ አይነት ነገር አትቀበሉ የምንልበት ምክንያት ነገረ ድነትን የሚያፋልስ የጌታ ኢየሱስ ክርስቶስን ቁስል፣ ሕማም፣ መከራ፣ ሞት፣ መገረፍ ተራ የሚያደርግ እንድትዘነጉት የሚያደርግ በእንትናና በእንትና በኩል እንደምትጸድቁ ባዶ ተስፋ የሚሰጥ የማያድኑ አዳኞችን የሚያሳይ የተሳሳተ መንገድ የሚጠቁም በመሆኑ ነው። ቤተሰቦች ገድላትን ነው የምንልበት ምክንያት ገድላት በፍጹም የማያድን መንገድ በተሳሳተ ሁኔታ ስለሚያሳዩ ነው። የተለያዩ ገድላት እጄ ላይ ያሉ፣ አሁን የፈለጋችሁትን አውጣ በሉኝ አውጥቼ ላሳያችሁ እችላለሁ። የተሳሳተ መንገድ ያሳያል። ለምን? ሁሉም ገድላት ላይ ቃል ኪዳን የተባለ ነገር ስላለው። በዛ በቃል ኪዳኑ ምንድን ነው የሚገኘው? በረከት አይደለም፣ የዘላለም ሕይወት ነው የሚለው። ከአንተ ጋር አነግሰዋለሁ፣ መንግስቴን አወርሰዋለሁ፣ የዘላለም ሕይወትን እሰጠዋለሁ የሚል ኪዳን ነው እንዳለ የተገባላቸው የተባለው። ምን ማለት ነው ታዲያ? ይሄ ቤተሰቦች፣ ይሄ መጽሐፍ ቅዱሳዊ ነው? ይሄ ክርስቲያናዊ ነው? ይሄ ሐዋርያዊ ነው? አይደለም። በዚህ ምክንያት የምንቃወመው በቃ ሌላ ምንም ምክንያት የለም። እመኑኝ፣ ገድለ ተክለ ሃይማኖትን የተገባላቸውን የተባለውን ቃል ኪዳን በሙሉ ቤተክርስቲያን አውጥታ ድጋሚ ብታሳተመው እኔ ራሴ ማንበብ ብቻ አይደለም ሰዎች እንዲያነቡት አበረታታለሁ። ምክንያቱም አቡነ ተክለ ሃይማኖት የሰሩት የወንጌል ስራ እዛ ላይ በጥቂቱም ቢሆን ስላለ የወንጌል ስራን ስለሚያበረታታ ብዬ ስለማምን፣ ነገር ግን ነገረ ድነትን የሚያፋልስ ደግሞ በተደጋጋሚ የተነሳ ስለሆነ ነው ገድለ ተክለ ሃይማኖትን ናሙና ያነሳሁት። ሐሙስና እሑድ እባብ የገደለ ይጸድቃል የሚል፣ መቃብሩ ቦታ ሄደ ይጸድቃል የሚል፣ በሕማመ ብድብድ የሞተ ይጸድቃል የሚል፣ እንዲሁም ደግሞ ምንድነው ተስካርህን ያደረገ ስምህን የጠራ መታሰቢያን እንዲህ ያለ ይጸድቃል የሚል የማያጸድቅ ግን አሳሳሽ ትምህርት አለው። በዚህ ምክንያት ነው ገድላትን የምንቃወመው። በቃ ሌላ ምክንያት የለንም። ከመጽሐፍ ቅዱስ ጋር ስለማይስማማ ደግሞ ነገረ ድነትን ስለሚያፋልስ። ኦኬ፣ አንድ ነገር ላንሳና ጥያቄ እንጠይቃለሁ። ከፈለገ ይመልስልኛል፣ ካልፈለገ ግን መተው ይችላል። ቅዳሴዋን ስውሮቿን ተመልከት። ቶሎ ጨርስና ቪዲዮን ስላገኘሁት አሳያለሁ። የሆነ ቅድም ያልኩትን ማለት ነው። የኦርቶዶክስ ካህናትና ዲያቆናት እዚህ ስለሱ የተናገሩት እሱም እዚህ አለ።
የመለሰውን ማለት ነው። ሀሰት አይደለም። ቪዲዮን አግኝቼዋለሁ። እሺ ቀጥሉ። ስለ እኔ ከሆነ ኦኬ፣ ርዕሱ ስለ እኔ ከሆነ ርዕስ ይዛችሁ ትመጣላችሁ። አሁን እያወራን ያለ ነው ስለ ገድላት፣ ስለ ድርሳናት ነው። ስለ እሱ መልስ እኔ መስሎኝ አወራሁ። ሌሎቻችሁማ እንዴ ምን እንዳለ ስትል የሰማሁትን ልንገርህ ወንድማችን ስውሩ ምንድን ነው ያልከው? አቀናብረው ያቀረቡት እንጂ እኔ እያለው የሆነ ነገር አይደለም ብለህ ስትናገር ሰምቻለሁ። እዚህ ስለ እኔ ማየት ከፈለጋችሁ ነው ቪዲዮ ኖ እሳቸው ዲበኩሉ አንተ ባለበት የተናገሩትን ነው እርሚ ያለ የሚል እኔ በላይ እውነቱን የሚያውቅ የለም። ከአንተ በላይ ስለ ዮኒ ሲወራ እውነቱን የሚያውቅ የለም። ኖ እዛው ላይ ካለ ሁለታችሁ አላችሁ እያልኩ ከዚህ ዲበኩሉ የሆነች ሀና የምትባል ሴት አለች። የማነች? መምህር ግርማ ጋር ይጣላሉ። መምህር ግርማ ቪዲዮን ካየሁ በኋላ ቪዲዮ ይምጣ ብለሃል። ቪዲዮን አምጣ ብለው ስለሆነ አሁን አንድ ነገር ብቻ መልስ። ይህንን ማድረግ በራሱ ትክክል አይደለም። ሲጀመር መስቀል ይዞ በራስህ ዝም ብለህ በሜመንነት የሚሆን በምን ሜመን እንደሚያወግዘው ዲያቆን በራሱ እንደሚያደርገው ማድረግ ትችላለህ። ከዛ በተረፈ መስቀሉን ይዘህ ግን እንደዚህ ማድረግ ለምን አስፈለገ? መልስ አባቴ እየሰሙኝ አይደለም እንዴ? እኮ ትምህርቱን አይ ይኸውልህ እንደዚህ ብለህ እኮ አማትበህ እሱ አቀነባብረውት ነው ወደኋላ ትምህርቱን ረዥም አድርገው እያየሁት እኮ ነው። ቪዲዮውን እኮ እንደዚህ ስትል እኮ እያየሁት ነው። ስለ ቪዲዮ ይኸውልህ አባቴ ከይቅርታ ጋር የመስቀል አይነቶች በኢትዮጵያ ውስጥ ከ350 በላይ መስቀሎች እንዳሉ የአክሱም የጎንደር የነ ላሊበላ ዘመን እንዳለ የማስተምርበት የመስቀል ምልክቶች ጓሚያቶች አቀነባብሮ ወደኋላ አምጥቶ ያሳየው ነው ምሎት የሚረግ እንጂ እንደዚህ አድርጌ ከሆነ ስህተት ነው እያልክ ነው። እንደዚያ ማድረግ ግን ስህተት ነው አባቴ። አሁን ስህተት ይበቃል። ከሬሳችን አይገባኝም ስህተት ነው ብዬታለሁ። እኔ ነኝ የምለው አሁን ፍቅረ ማርያም በደንብ አልመጣኝ። አሁን ፍቅረ ማርያም እያልኩኝ ነው። ዲያቆን ከሆንክ ዲያቆን ፍቅረ ማርያም እንድልህ ንገረኝ። ቄስ ከሆንክ ቀሲስ እንድልህ ንገረኝ። አልናገርም ማለት ሌላ አንተ ተቀምጠህ ሌላ ኤቪደንስ ጠራልኝ። እኔ አሁን አንተን ይሄ ያደረግከው ነገር ግን ንገረኝ ካል ስህተት ነው። ቄስ ካልሆንክ መስቀል ይዞ እንደዚህ ማለትም አትችልም። ወደኋላ አቀነባብሮት እኔ አላደረግኩትም። የተቀነባበረ ነው። መስቀሉን ከሌላ ቦታ የመጣ መስቀል ነው። ጥናት ከሆነ የሚበላችሁ ልጠይቃችሁ። ስለዚህ ምንድነው ዲያቆን መሆኑንም ቄስ መሆኑንም መምህር መሆኑንም መረጃ አላቀረበም። በራሱ ቤተክርስቲያኒቱ እውነተኛ ዲያቆናትና ካህናት ዘንድ ቀርቦ የተጠየቀው ነው። ልጨርስና ሰጣለሁ። አንድ ደቂቃ ነው የማወራው። ቪዲዮን ያሳየው አልተናገረም እኮ ቪዲዮ ፍቅረ ማርያም አንድ ደቂቃ ነው የሆነ ጥያቄ ስላለ ይጠይቅ። አንተ ነው የምታወራው። ስለዚህ እኔም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እንዳገለገለ ዲያቆን እንደቀደሰ ዲያቆን ይሄ እሱ የያዘው መስቀል ይዘን ማናችንም የታሰረ የሚሆን የተፈታ የሚሆን ብለህ ለማለት አንችልም። ምክንያቱም ካህናት ስላልሆንን እሱ ዲያቆን ብሎ ያለው እኔም ዲያቆን ነበርኩ። እንደውም እሱ ዲያቆን ከመሆኑ በፊት ያው ስለዚህ አይቻልም። በቤተክርስቲያኒቱ ስርዓት ውስጥ አይቻልም። መጾረ መስቀል ይዘን ከቅዳሴ ላይ ትልቁ መስቀል ይዘን ለመቀደስ ካልሆነ በስተቀር እንደዚህ ይዘን የታሰርን ክሙን የተፈታሙን ብሎ ለማለት ስልጣን የለንም። ስልጣን ያለው የካህናትና የመነኮሳት እንደዚሁም የጳጳሳት ነው። ስልጣነ ክህነት ያላቸው ከኛ በላይ የሆኑ ማለት ነው። እኛም ካህንን ግን ዲያቆናት ነን። ስለዚህ አንደኛ ተጠይቆ ዲያቆን በዶክተሩም ተጠይቀ ዲያቆን ነው ወይ፣ በቀሲስም ተጠይቀ ዲያቆን ነው ወይ፣ ቄስ ነው ወይ፣ መምህር ነው ወይ ተብሎ ሲባል አንዱንም መረጃ አላቀረበም። ስለዚህ ይሄ ሰው ነው አሁን እኛ መጥቶ ትዝታው እንዲያደረገ ኤርሚያስ እንዲያደረገ ብሎ በውሸት የሚከሰው። 3 ዓመት ሙሉ አውቀዋለሁ። በመጽሐፍ ቅዱስ እውቀት ልጨርስ ነው። በመጽሐፍ ቅዱስ እውቀት በጣም ብዙ ጊዜ ጠይቄያለሁ። ከፈለክ እዚሁ ዮኒ ቤት ምንም ነገር ጫጫታ በሌለበት እኔ እናንተ 1-to-1 ዲቤት ከፈለክ በየትኛውም አርዕስት ላይ ቅድም በጀመርካት ታሪክም ላይ ጨምር ማለት ነው። በሱም ላይም በሌላ ታሪክ ላይ ልናወራ እንችላለን። ቴንኪ ዮኒ። አመሰግናለሁ። አሁን መልስ ልስጥበት። እግዚአብሔር ያክብርልኝ። ዮኒ ለዘመናት ታፍኜ ከጀርባ ሲጨፈጭፉኝና ሲዋሹብኝ ዲፋሚኔሽን ስህተት ቢያጡ የዛሬ 3 ዓመት በፊት አንዴ ቪዲዮን ትከፍተዋለህ ዮናስ አንትና ኤርሚ አንዴ በጣም ይቅርታ ቪዲዮን ትከፍተውና ከላይ ክፍል 3 ሚል ትምህርት አለ። አንድ ያሳየን
የእኛ ልጆች ቢደብቁት የሚገርማችሁ ይሄ ቪዲዮ እኔ እጅ ላይ እንኳን አልነበረም። ኬኩ ነው። ኬኩ ማለት በታች ፖስቼዋለሁ። ምን ሲል የነበረ ቤቴ ውስጥ ሰይጣን እየመጣ የሚሸናብኝ ሰው ነው የሚል ነው። እነ መምህር ዲበኩሉና እነ መምህር ግርማ ይጣላሉ። መሀል ላይ ገብቻ አትጣሉ። መምህር ግርማ ችግር ካለባቸው ሲኖዶስ መልስ ይሰጥበታል። የሰው ፎቶ እያነሳችሁ እየዘገዘጋችሁ እንደ ክርስትና ስሙ በማለቴ የመምህር ግርማ ተቃዋሚዎች በሙሉ በእኔ ላይ ተነሱ። ስህተት እንኳን ቢያጡ በእኔ ላይ አንዲት ፒክቸር ይዘው መጥተው እየባረከ ነው አሉ። አንደኛ መባረክ ስላለመቻሌ ማረጋገጫ የላቸውም። ሁለተኛ ደግሞ እየባረኩ አይደለም። ኤርሚያስ ራሱ ሲናገር ዮኒ ታስታውስ ከሆነ ካህን ነው ያለው ሲናገር። እሱ መልስ ይሰጥበታለሁ። አንዴ ቪዲዮዋን ትከፍታታለህ። በነካካ እጅህ ቪዲዮዋን ክፍል 3 የምትለውን ታሳያለህ። ዮኒ እመብርሃን ትጠብቅህ። ለምን ለዘመናት በእኔ ላይ ኦፍኮርስ ፖለቲከኛ አይደለሁም። ከፖለቲካ እንትኖች ትጠሉኛላችሁ። ዘረኛም አይደለሁም። ዘረኞች ትጠሉኛላችሁ። ፕሮቴስታንቶች የምጠይቃችሁን ጥያቄ ላለመመለስ አታክ ታደርጉኛላችሁ። አይ ዶንት ኬር። የፈለጋችሁትን በእኔ ላይ ዝመቱ፣ ግን በእምነቴና በአምላኬ ግን አትምጡብኝ። አሁን አንድ የቪዲዮዋን ክፈታት ላስቸግር። በነካካጅህ እና ዮኒ ፎከስ ታደርጋለህ ካሜራው ላይ ክፍል 3 ሚል ቪዲዮውን እኮ በደንብ አይተነዋል አይደል እንዴ? ኦኬ ክፍል 3 ሚል የተሰረዘችውን አይታታን ዮኒዬ፣ አተኮር አይታው ከሆነ እንደው መብርሃንን ስለምትወዳት እኔ ፍቅረ ማርያም ነኝ አይደል? ፍቅረ ማርያም ከድንግል ማርያም ጋር ያቆራኘኝ ብነግርህ ውዳሴ ከንቱ ስለሚሆንብኝ ተው፣ ደስታው በእኔ ውስጥ ይሆናል። ክፍል 3 ሚል የተሰረዘ አይተዋል ዮኒዬ? አላየሁም አላየሁም። እሺ አንዴ ዮኒ አሳየው ያን የተሰረዘች የሚገርም ቪዲዮ። አዎ ገብርኤልን አለ። አዎ አሁን እንኳን አይቼዋለሁ እሱ ጋር። እሺ ክፈተው አለ ኤርሚ። እኔ አላየሁም። እሺ ክፈትልሃል። የሚል ካለ በትልቁ ላድርገውና የሚል ካለ እኔው ችግር የለውም። ቪዲዮ ያሳይና ከግለሰብ ወደ ዋናው ሀሳባችን ዳይቨርት ነው የሚያደርገው። እኛም ጋር መጥቶ ሀሳብ ዳይቨርት ነው የሚያደርገው። እዚህም ሀሳብ ነው ዳይቨርት ያደርገው። በዚህ የቱ ጋር ነው ያለው? እሺ የቱ ጋር ነው ያለው? የኔ ቪዲዮ ላይ የኔ ሳስተምርበት የነበረ መስቀሉን ይዘህ በነበረበት ሰዓት ነው። እሱ ስለ መስቀል ያሳያል። ቆይ ይኸው ክፍል 3 ላይ ከሱ በላይ ያለችውን የተሰረዘችውን ግብረ ሶዶማውያን እግዚአብሔርን መቃወም ነው የምትል ርዕስ አለች። ወደ ላይ ትንሽ አስኪዳት። አሁን እንኳን ራሱ መሰረዟን አይቻታል። ሆን እሱን እያሳየህን ወደፊት አድርገው ሀገሮች በህጋቸው ካጸደቁት ዓመታት ተቆጥሯል። ለበሽታ ለብዙ ነገር ኋላ ወደ መጀመሪያው መልሰው እኔ ያለሁበት የተሰረዛለ ዩንዬ ሰብአዊ ተፈጥሮን ወደ ነሳነት ተግባር ከመሆኑ በላይ እየመለስኩልህ ነው። አንዴ ተናገር። ምንድን ነው እኔ ከመጀመሪያው የኔ ነው እኮ ይኸው ታዲያ እኮ ነው የምታወራው። ይኸው ከመጀመሪያው የምጠይቃችሁ ጥያቄ መልሱልኝ። ካህን ነኝ ብዬ ሰዎችን ሳሳልም ስባርክ ቪዲዮ ያንን ያሳየንና ኧረ በህግ አምላክ የምትናገረው እኮ አንተ ነህ። ፖስት ዶንት ታች። አሁን እሱን እዚሽ ጋር የተሰረዘችውን ክፍል 3 ከሚለው በላይ ዮኒ አንዴ ፎከሳል። በመብርሃን የምትወዳት ምን አድርገው? እሺ ንገረኝ። ዝቅ አድርገው እንትና ፊት ለፊት አስቀምጦታል። ስክሪንሻት አድርግ ከፈለግ ብራተር። ወይ የተሰረዘ ይታያል ከላይ ከክፍል 3 በላይ የሚለው ምን ሆነ የተሰረዘው? እግዚአብሔር ያክብርልኝ። አያ ትምህርቱ ርዕሱ አለ። ትምህርቷን ከላይ ሰርዘዋታን። ዮኒ ኦሪጂናሉን ቪዲዮ እኮ የላቸውም። ኦሪጂናሉን ምንድነው አባታችን ቄስ ዲበኩሉ ቀሲስ ዲበኩሉ ያሉት ምንድን ነው? ያንን መስቀል ማን ሰጠ? ከየት አመጣኸው? ለሱ መልስ ልስጥህ። እነሱ ያሉት ለእሳቸው አልሰጠህማ። ለእኔ ምን ያደርግልኝ? ኢትዮጵያ ላይ ከአንተ ካልከው ልንገርህ፣ ካዳመጥኩት ከቪዲዮ ዮኒ ግን አልሰማኸኝም ማለት ነው። በመብርሃን ብዬ ዮኒ በመብርሃን ብዬ አልሰማኸኝም ማለት ነው። በድንግል ብዬ የተሰረዘውን ክፍል 3 ከሚለው በላይ ፎከስ አድርግልኝ አንዴ። ጨርሻለሁ። ራሴን እዚህ ጋር አደርጋለሁ። በጣም ጥሩ። ይኸው ክፍል 3 ይላል። ከላይ ምንድነው? የሐሳዊ መሲህ ተንኮል
አጌንስቱ ጋድ የሚለውን ከመጽሐፍ ቅዱስ እንትን ግብረ ሶዶማዊነት እግዚአብሔርን መቃወም የሚል ክፍል 3 ድረስ ወደ ክፍል 6 ተከታታይ ኮርሶችን ነበር ሳስተምር የነበረው። አንድ ያዝልኝ። ሁለተኛ ደግሞ የጎንደር መስቀል እንዴት እንደሆነ አባቶች እንዴት እንደሚባርኩ፣ የአክሱም መስቀል ለምን እግዚአብሔር ይፍታ እንዴት እንደሚባል ሌሎቹም ከ10 ምናምን ፓርት በላይ አስተምር ያለው። አሁን ዮኒ ራሱ እዚህ ጋር ኤርሚያስ አለ $10,000 ፍቅረ ማርያም እኛ ጊዜያችንን $10,000 ከፍለው ኦሪጂናል ቪዲዮውን ማሳይ የራስህ ካህናትና ዲያቆናቱ ፕሊዝ የራስህ ካህናትና ዲያቆናቱ የራስህ ህዝብ ጥያቄ በጠየቀ ቦታ ላይ ዲያቆነ ካህነ መምህር ተብለህ ስትጠየቅ በራስህ መንፈሳዊ አባት በቀሲስ ዲበኩሉ በዶክተሩ ሁሉ ጭምር ዲያቆኑና ካህኑ ሲጠይቁ መልስ ያልሰጠኸውን እዚህ የኛን ጊዜ አትፍጅብን። ምን እናድርግ? ያ እነሱ ሲጠይቁ እኮ አልመለስክም። ለእኛ ምን ትከራከረኛለህ? እኔ ምን ላድርግ? እኔ ቄስ አይደለሁ። ቀሲስ ዲበኩሉ ቃል በቃል ነው የጠየቁት። ዶክተሩ ቃል በቃል ጠየቁ። የኔና እናንተ ወደፊት ይፈታል በማስረጃ አናገራለሁ አልክ እንጂ መልስ አልሰጠ። ይሄንን ያየሁት በቪዲዮ መሰረት ይሄን አይቻልም። ርዕሳችን ግን ከላሊበላ አካባቢ ተወልዳ ባደገበት ቦታ ላይ በውጭ እኔ ደግሞ ኤርሚ የራስ ጉዳይ እኔ አይደለም ያስገባሁት። እኔ ማን እንዳስገባው አላውቅም። እኔ አላስገባሁትም። እኔ አላስገባሁትም። ግን ርዕሳችን ሌላ ነው። እኔም የፈለግኩት ምንድን ነው፣ አሁንም የተሳሳተ መጽሐፍ ይሁን ምን ይሁን ይሄንን ነገር እነሱ ይነግራሉ፣ ይነበባል። ኦርቶዶክስ መልስ አላት ተብሏል። መልስ ከአንተ ቤት እኔም ልታፈን ዮናስ፣ ከአንተ ቤት ልታፈን እኔም አልናገርም። ምኑ ነው ተናገርክ እኮ እስከ ቪዲዮን ያመጣው ልጨርስ። እነ ቀሲስ ዲበኩሉና እነ መምህር ግርማ ተጣሉ። እነ ኬኩ ግሩፕ አለ። አትጣሉ፣ በውስጥ ችግር ፍቱ። ምንድን ነው የሚያጣላችሁ? ስለ አንተ የመምህር ግርማ ነህ ብለው አቀነባብረው ኬኩ አይመለከተንም እኮ ፍቅረ ማርያም ስናገር አታውራ። ቪዲዮን ለምን አመጣኸው? ከገርላት እኮ አልመለስክም እያልኩ ነው ጆኒ። ከገርላት ከድርሳናት ውስጥ እኮ ያስወጣን ወደዚህ ያመጣው እሱ ነው። ቢያንስ ለቪዲዮን የመልስ ልስጥበት። አሁን የማስተምረውን የሁላ ነገር የመጣው እኮ አንተ ወጥተህ ደፍረው ምን ወጡ ስትል ጊዜ እነሱም ደግሞ አንተ እኮ ትክክለኛ ቄስ ወይም ደግሞ ዲያቆን ሳትሆን ነው ነኝ እያልክ የምታወራው ብለው መልስ ይዘው መጡ። ከነማስ በጣም ጥሩ። ለሱ መልስ ልስጥ ዮኒ፣ ለዚህ መልስ ልስጥ። እዛ ላይ ክፍል 3 አሁን ካሳየ ቪዲዮ ስክሪንሾት አድርጉት። ዋናው ቪዲዮ ስላለኝ በዛኛው ስልክ ማታ 3 ሰዓት ላይ ቀጠሮ አክብሮ ከመጣ አሳያችኋለሁ። የሐሳዊ መሲህ ተንኮል፣ የግብረ ሶዶማውያን እንቅስቃሴ የሚል ትምህርት ነው ሳስተምር የነበረው። ያን ሰርዘውት አሁን ካየው ቪዲዮ አመሰግናለሁ፣ እግዚአብሔር ያክብርልኝ። ሰረዙት። ሁለተኛ ሲቀጥል ደግሞ እኔ ካህን ነኝ ሌላም እኮ ብለዋል አጥማቂ ነህ ብለው። ለምን እነ መምህር ግርማን ስለሚጠሉ ገና ለገና ያላደረግኩትን ነገር እንዳደረግኩ አድርገው አቀነባበሩ። አሁን ኤርሚያስ ጋር የሚያገናኘው ነገር የለም። ለምን ቤተክርስቲያን ይሄን መልስ ሰጣበት። ከቆላ እስከ ደጋ ከከተማ እስከ ገጠር መስቀል ይዤ ስባርክና ሳጠምቅ እስካልታየሁና እስካላደረግኩ ድረስ ዲፋሚኔሽን ስም ማጥፋት ነው፣ ስላሴ መልስ ይስጥበት ተብሎ ሂዷል። አሁን ኤርሚያስ ምን አለ? እኔ እና እሱ ስለምንተዋወቅ ገድላት ጥቅማቸውን የቤተክርስቲያንን ጥቅም ቤተክርስቲያን በዓለም ላይ ያላትን ልዕልና እውነተኛው ኢየሱስ እንደምታመልክ መረጃ ስሰጥ ለዚህ መልስ ሲያጣ እኔን ለማስጠላት ሲፈልግ ምን አለ? ይሄ ሰውዬ ነው አለ እንዲህ የሚለው። ያ ምን ማለት ነው? አየህ፣ ለመደበቅና ለመደበቅ ያሰበው ስላለ ቪዲዮን አሳየው። ይሄ ቪዲዮ መልስ ተሰጥቶበታል። ዮኒ ስለደከመው ሲተኛ እየበጠበጠን ነው። በገድና በድርሳን አንተ ዲያቆን ነህ ቄስ ነህ ምንድን ነህ? እየበጠበጠን ነው። እና ለምን መሰለህ አሁን እኔ አንድ ነገር ብናገር ይሄው ኦርቶዶክስን እየገፋ ብለው ባለፈው እንደተናገሩት ደግሞ ይናገሩኛል። ገባ? አዎ አንተን አሁን ማንም ይነካ የለም። ዮኒ ለምን መሰለህ እየገፋን ብለው ደግሞ ነገ ደግሞ ሌላ ስም ይዘው ዮኒ ማኛ ይቀጠቀጣል። ኢትሶኬው መረጃ አለ። ምንም አሁን እኛ ስለሱ በቃ ድቁና የሚለው ክርስትና የሚለው ካላስ ጨረስን። እሱ አይደለም ቶፒካችን። አንተ የተናገርከው
እስካሁን ዝም ብዬ ነው የሰማኸው ወይ? ዮኒ መተኛት አለበት። እኔ አሁን ዮኒ ሌሊት ስለሆነ ተናገር፣ እውነቱን ለእኔ እድል ስጡኝ። ፍቅረ ማርያምን በአካል አንዴ ገና እኮ ነው የገባኸው። አንተ ይሁዳዊ ነህ? ቆይ አውቀዋለሁ ብሏል። ቆይ አንዴ ቅዱስዬ ይሁዳዊ ነው። ዛዮን አውቀዋለሁ ብሎ ስላለ ነው። ይሁዳዊ ነው። ኢየሱስ ሰው ይኸውላችሁ ኦርቶዶክሳዊ ነው። ዛዮን አውቀዋለሁ። ተጣልቷል። ከኔ ጋር ጠብ ነው። ዚዮን ታርጓል ሲያወራ በቃ አያስወራውም። ዚዮን በእውነት ኢየሱስ ክርስቶስ ተወልዷል አልተወለደም? መልስ ልሽ በእነሱ ሰው ነው። አንተ ምንም ኢየሱስ ክርስቶስ አልተወለደም። በጠብጥን መጣ። ይቅርታ አድርጉልኝ። ሌላ ጊዜ ትመጣ። በጣም አስቸጋሪ ሰው ነው። ይህ ሊትራሊ ዲማኒክ የሆነ ነገር ነው። ምንም አትመችም። ምንም ግራ ገባኝ። በጣም ታግሼ ለብዙ ሰዓት ተሳክቶለታል። የመጣበትን ዓላማ በጭራሽ ምጣም ሰው ማስወጣት ስላለብኝ ነው። በጣም ይቅርታ። ምንም ድብልቅልቅልቅልቅልቅ ያለ ነገር ነው እየተናገርክ ያለው። በስርዓት ነበር እያወሩ ያሉት። በስርዓት እንደዚህ አይነት መጽሐፍ አለ፣ እንደዚህ አይነት ነገር አለ። ቅድም እንኳን የገቡት አባት ይሻላሉ። በእውነት ለመናገር ቅድም የነበሩት አባት ይሄ ነገር መጣራት አለበት፣ ይሄ ነገር መስተካከል አለበት እያሉ ነበር። ስለዚህ ግራ የገባው ብጥብጥብጥብጥ አድርጎ መነጋገር እንኳን አልቻለም። እንደዚህ ጥሩ አይደለም። በእውነት እውነቴን ነው። በእውነት ለሌላ ጊዜም ከሌላ ሰዎች ጋር ስትገናኙ በዚህ ደረጃ አይደለም። ፈጣሪ ድረስ አንዴ ድል ከሰጣችሁኝ እኔ የምናገረው ነገር ቅዱስ ምንም ስላልተናገረ ነው። ይቅርታ አሁን መግባት ነው እና አሁን ከመግባት ድል ማለት ይከብዳል። ብዙ ሰዓት የጠበቁ ሜሎስም አለ፣ ዳጊም አለ፣ ኤፍሬም ራሱ ምንም አላወራም። ቅዱሴም ምንም የተናገረው ነገር የለም። ገባ። ስለዚህ ደግሞ እሱ በሌለበትም ማውራት የለብህም። ስለሱ ነው አውቀዋለሁ ብሎ ስላለኝ ኦርቶዶክሳዊ ነው። ይሄኛውም አውቀዋለሁ ብሎ ስላለኝ ግን እኔ በቃ አጠራ አድርጋችሁ ፕሊስ ወንድሞች። በጣም ይቅርታ ቅዱሴ፣ ምንም አልተናገርክም። ሜሎስም እንደዛ ወንድሜ፣ ዳጊም ሁላችሁም አልተናገራችሁም። ይቅርታ። እናንተ መጣችሁ ያንን የምንቃወመው ለዚህ ነው። ይሄ መጽሐፍ ይሄ ስላለው ነው፣ ይሄ መጽሐፍ ይሄ ስላለው ነው፣ ይሄ መጽሐፍ ይሄ ስላለው ነው ብላችሁ ታስቀምጡልኛላችሁ። ቪዲዮ ሙሉ ይቀመጣል። ዩቲዩብ ላይ የሚለጥፈው ይለጥፈዋል፣ ፌስቡክ ላይ ምን ላይ የሚለጥፈው ይለጥፈው እና እነሱ መልስ ይስጡበት። ይሄ ነው መሆን ያለ። አለበለዚያ ምንም ልንስማማ አንችልም፣ ምንም። ስለዚህ እነዛ ጥያቄዎች የ10 ዓመት ጥያቄን እኔ በስነ ስርዓት በአንድ ቀን እንጨርሰዋለን። በአንድ ቀን መልስ ነው የምትፈልጉ፣ ሌላ ነገር የለው። እኔ እንደምሰማው ቅዱስ ሲፖስታቸው ነገር መልስ ፍለጋ ነው። ዳጊም ሲፖስት አይቻለሁ፣ መልስ ነው። ኤፍሬምም ኤርሚም መልስ ነው የምትፈልጉት፣ ሌላ ነገር የለም። ሌላ ምንም ያላችሁን ነገር የለም። መልስ ስጡ። ይሄ ነገር አግባብ ነው ወይ? የክርስቶስን ቤዛነት፣ የክርስቶስን አምላክነት፣ የክርስቶስን ሁሉ ነገር የሚሻማ አይደለም ወይ እያላችሁ ስለምትጠይቁ የእሱን መልስ በጉጉት የምጠብቁ ናቸው። ይህንን እኔም አብሬ ነው የምጠብቀው። ስለዚህ ያን እናደርጋለን። ተባረኩልኝ። በጣም አድርጌ አመሰግናለሁ። ሶሪ ማን እንዳስገባ አላውቅም። እኔ ማን እንዳስገባውም ስለማላውቅ ምንም ማድረግ አልችልም። ለሌላ ጊዜ ግን አይነት ሰው አይታ ዳይቨርት አድርጎ አደከመንና ደግሞ አባታችን የጠየቁት ራሱ እኔ ቄስ በኩል በጣም ነው የምወዳቸው፣ ጎበዝ ናቸው እና ጠየቁት ፊት ለፊት አይቻልም ምንድን ብዬ ጠየቅ። ቀሲስም እንዳልል ዲያቆንም እንዳልል ምንም የነገርከኝ ነገር የለም ንገረኝ ሲሉት መናገር አልፈለገም። ስለዚህ ትንሽ ግራ የገባው ነገር ነው። ለማንኛውም ነገር አደራ እንዳታስገቡ ሌሎቻችሁ። ማንም ሳይገባ ጥያቄው ይመጣል። ከዛ የኦርቶዶክስ ወንድሞቼ ብቃት ያላቸው ያንን ይመልሱልኛል። ይሄ ነው ጥያቄ። ወንጌል አማኞች ደግሞ ስለሆን ይጸልዩ። እግዚአብሔር ብርታት። አደራ 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 ጸልዩልኝ። አደራ ቺን 4 ቀን ሰላሜን አግኝቻለሁ። አደራ ጸልዩልኝ።